አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀባይቦች የዛሬ እንግዲህ በአዲስ ነገር መጥቻላችኋለሁኝ። ለጥያቄያችሁ መልስ ነው ይዤ የመጣሁት ማለት ነው። እንግዲህ ሁላችሁም የብዙ ሰው ጥያቄ ስለበዛ የሁላችሁንም ጥያቄ መልስ ለማድረግ ነው የመጣሁት ማለት ነው። በነገራችን ላይ በተደጋጋሚ የብዙ ሰው ህልም ነው ብዬ አስባለሁ ማለት ነው። ሀባይቦችዬ እንግዲህ አጠር አድርጌ ነው የምነግራችሁ ማለት ነው። ቪዲዮውንም አላስረዝማባችሁም። ግን ምን ሆናችሁ ነው ቅር የምታስብሉኝ? ወላሂ ቅር አታስብሉኝ። የምር በቃ ላይክ ሼር እያደረጋችሁ ለብዙ ሰው ድረስ የኔ ቪዲዮ ማለት ነው። ኢንሻአላህ ኦቨር ቢወጣ ቢያንስ እናንተ ትጠቀማላችሁ ብዬ አስባለሁ። እኔ ቪዲዮ እይታ ሲኖረው ተጠቀማለሁ፣ እናንተ ለተበላት መረጃ ስታገኙ ትጠቀማላችሁ ማለት ነው። እንደገና ደግሞ የምትጠይቁኝን ጥያቄ ደግሞ ሁሉ ጊዜ መልሳለሁ ማለት ነው። እና የመጣሁበት ቪዲዮ የምን መሰላችሁ? ቪዲዮ ስሪልን ጂፕሳም ቤት ለማሰራት ስንት ብር ይፈጃል ያላችሁ ልጆች አላችሁ። እንደገና ደግሞ ከጂፕሳም ቤትና ከፕላስቲክ ቤት የምትሉም አላችሁ። አሁን ለዚህ መልስ በአግባብ የሆነ ጥያቄ መልስ ይዤላችሁ መጥቻለሁ ማለት ነው። ምክንያቱም ሁላችሁም ያወዛግባችኋል ብዙ ጊዜ ማለት ነው። ነገር ግን እንዲያትወዛገቡ እጥር ያለውን ነገር ነው የማቀርብላችሁ ማለት ነው። ከፕላስቲክና ከእንትን የሚባለው ፕላስቲኩ ያው ያኔ እንትን ይመስላችኋል ማለት ነው። የሆነ ቅርጻ ቅርጽ በራሳችሁ ልክ አረቤት የምታዩ ዲዛይን በጂፕሳም አሁን ላይ ሀገራችን ላይ እየተሰራ ነው። የምር ነው የምላችሁ። ማመን ሁሉ ራሱ እስከሚያቀታችሁ ማለት ነው። እንግዲህ አይታችሁታል የኔ ቤት። ብዙ ሰዎች ደግሞ ተመስጣችኋል። ብዙ ሰዎች ደግሞ አድናቆት ሰጣችሁኛል። በጣም ነው የማመሰግነው። እና በቃ ዋና ሰሪ የቆየ ሰሪ መስራት አለበት እንጂ አይወርቅም። በፍጹም አይወርቅም። ይወርቃል የምትሉትን ወደዛ በሉት። እንደማይወርቅ እኔ ላስረዳችሁ። የሚወርቀው ምንድነው መሰላችሁ? ሙሉ ኮንትራት ተሰጥቷላችሁ። ሙሉ ኮንትራት ማለት ለምሳሌ ቃጫ፣ ጂፕሳም፣ የእጅህ ሁሉንም ችለህ የሚሉ ሰዎች አሉ። እነዛ ይወርቅባቸዋል። ቃጫ ምናምን ይሰራል። ጂፕሳምም እንደዛው ቃጫ እንደዚህ ተተርትሮ ተደርጎ ጂፕሳሙ ወላሂ ሲቦካ ማለት ነው። ሲቦካ አላነሳሁትም። ይሄ ነው የሚወርቀው ይሄው እያለ ሲያሳየኝ ነበረ ማለት ነው። አብዱ ጂፕሳም ነው። አብዱ የሰኮሩ ልጅ ነው በነገራችን ላይ። ወግዲ ላይ እንግዲህ ሀ ተብሎ ጂፕሳም ሰሪ ማንም የሌለ ጊዜ እሱ ነው የሰራልኝ። ባጡን እሱ ሰራ። ግርግዳውን ሀብቴ ሰራ። ሀብቴ ግርግዳ ይችላል ተብሎ ያበቃለት ነው። የኔን የሰራ ማለት ነው። የኛን የሰራ ባጥ ደግሞ አብዱ ይችላል ተብሎ ነው ያወጣንላት። ለአንድ ሰው ለአንድ ባለሙያ አልሰጠንም በነገራችን ላይ። ለዛኛው ሂሳቡ ተሰርቶ ለብቻ ተሰጥቶታል። ለዚህኛው ደግሞ ለብቻ ሂሳቡ ተሰርቶ በካሬ ተሰጥቶታል። በነገራችን ላይ ጂፕሳም ስታሰሩ በካሬ ነው። በካሬ ሴንቲሜትር ነው። ፍሬን ሲወጣ እንደዚህ ደግሞ ይችንት ነው አለች አይደል ቅርጿ። እሷ እንደገና ደግሞ ለብቻ በካሬ ናት የምትወጣው ማለት ነው። እና ዋጋ የፈጀውን ከምነግራችሁ በፊት መጀመሪያ ማስተዋል ያለባችሁ በብዙ ጌጦች ቀለም ስታስቀቡ፣ ለምሳሌ አላህ ብሎ ከአመት ከሁለት አመት በኋላ ቀለም እናስቀይር ብላችሁ ብትሉ ቀለም ይቀየራል። ፕላስቲኩን አውርዳችሁ ፕላስቲክ አትገጥሙም አይደል? ወይም ቀለም ማቀባት አትችሉም። አይቻልም እኮ። እዚህ ላይ ማገናዘብ ይገባችኋል ማለት ነው። በነገራችን ላይ ዋና ባለሰሪ በጣም ባለሙያ ጎበዝ የሆነ ስልክ ስጭኝ ካላችሁኝ በዚህ በኩል እተባበራችኋለሁ። ወዲያው ሐላልንም ወላሂ ነው የምላችሁ። እኔ ከጎናችሁ ነኝ። ሁለተኛ ነገር ደግሞ የኛ የፈጀው 400 ቀራጭት ጂፕሳም ነው። አንድ ቀራጭት በ280 ሂሳብ ነው በእኔ ጊዜ። አምና መስከረም ላይ ነው ያራገፍነው። ጥቅምት ማለቂያው ላይ መመረት ጀመረ። ሂዳር ማለቂያው ላይ ደግሞ ተጀመረ ስራው ማለት ነው። ከዛ ያ ተጀምሮ እያለ አጠቃላይ ወደ 400 ሺህ ብር ፈይቷል። የምር ነው የምላችሁ 400 ሺህ ብር 120 ቆርቆሮ ነው ቤቱ ማለት ነው። ከዛ 400 ሺህ ብር ሲፈጅ አሁን ምን ቀረኝ? ቀለም
ግቢው ደግሞ ድንጋይ እየተከሰከሰ ነው አይታችሁታል። ለኔና መተረህማን እንዲያውም እየጎበኘን ነበር። ትንሽ ብዥ አሯሩጠዋለች ሱመያ ካሜራማኗ ነበረች ማለት ነው። እና ኢንሻአላህ ተለምዲያለች። ሁሉም ለምዶ ነው ብዙ ነገር ማድረግ የሚችለው ማለት ነው። የኔ ታሪክ ከዚህ ይጀምራል። በቃ እኔ የማውቀው ልጆቼ የሚያውቁትን ደግሞ ለራሳቸው በቃ የሰው ጥገኝነት አይይዙም ማለት ነው። ገባችሁ? እና እንደዛ ነው እላችኋለሁኝ። ግቢውም ተከስክሶ አብቅቷል። አሁን ሊሾ ማድረግ ነው የቀረው ከበሩ በረንዳው ጋር። እንዲያውም በረንዳይቱ ገና ኮርኒስ አልተሰራችም ማለት ነው። ብዙ ጊዜ እዛ እየሄድኩ ቪዲዮ ብሰራላችሁ በጣም ደስ ይለኛል፣ ግን እዚህ ቢዚ ስለመሆን ነው የምር። ኢንሻአላህ ደግሞ ቀጣይ እዛ ሁኜ የምሰራላችሁ አንድ ቪዲዮ አለኝ ማለት ነው። በነገራችን ላይ ያንን 400 ሺህ ብር ይፍጅ እንጂ ያንን ሆኖ አላበቃም። የውስጥ ቀለም ይቀረኛል፣ መስተዋት ማስገጠም ይቀረኛል። ኪችን ሳስገጥም ደግሞ እነዛን ነገሮች ሰፖርት አደርግላችኋለሁኝ። ሰብስክራይብ ማድረጋችሁን ቤተሰብ ያልሆናችሁ ቤተሰብ መሆናችሁን እንዳትረሱ ማለት ነው። ምክንያቱም በቃ ጠቃሚ ነገሮችን በሀገራችሁ ላይ በአካባቢያችሁ ላይ ታገኛላችሁ ማለት ነው። እንዲያውም በዛኛው ቻናሌ ለቀቀው ነበረ ማን እንደሰራ የኔን ቤት ራሱ ማለት ነው። አሁንም ደግሞ ልቀቂልን የምትሉ ከሆነ የልጁን ቪዲዮ የሚሰራበት ቦታ ሄጄ ኢንሻአላህ ለቅላችኋለሁ ማለት ነው። ለኔ ሁሉም ቀላሌ ነው፣ ለእናንተ ማየት አይክበሪያችሁ እንጂ ማለት ነው። ሁለተኛ ነገር ደግሞ እምላችሁ ምንድነው አሁን ላይ 350 ገብቷል ቀረጭት። በነገራችን ላይ ጊዜው በህዴ ቁጥር ይጨምራል መሰለኝ። እንግዲህ እዩት 50 60 የ70 ከአንድ ቀረጭት የ70 ብር ልዩነት ማለት ነው። የ70 ብር ልዩነት ትርፍ አለው ማለት ነው። አልহামዱሊላህ እየሰራን ነው። በቃ ዛሬ ትርፍ ሲገኝ አንዱን፣ ነገ ትርፍ ሲገኝ አንዱን፣ ከሄል ሚዛን ትርፍ ሲገኝ አንድ ነገር ነው የምናረገው። በነገራችን ላይ ከብረት ትርፍ ሲገኝ አንዱን በማረግ ላይ ነን ማለት ነው። አልহামዱሊላህ አገር ሆኖ ልጅን እያሳደጉ ብዙ ነገሮችን እያሳለፉ ሙሉ ቤተሰብን እየመሩ መኖርና እንትን ማለት ደግሞ በጣም አልহামዱሊላህ ጸጋ ነው ማለት ነው። በጣም ደስ የሚል ነገር ነው ማለት ነው። ሀዋይቦችዬ አልহামዱሊላህ ማለት ራሱ ያንሳል ማለት ነው። እና የዛሬው ቪዲዮ ይሄንን ይመስላል። ከፖስተጥኩ በኋላ ደግሞ ላይቭ ገባለሁኝ። እስኪ ላይቭም እንድትከታተሉ ኢንሻአላህ ላይክ አድርጉ ማለት ነው። የተወሰናችሁ ሰዎች ብትገቡ እንኳን አሁን ተጠባበቁና ላይቭ ስገባ ታገኙኛላችሁ። የምትጠይቁኝ ሐሳብ ካላችሁ ሐሳባችሁን ጠይቁኝ። እንዴት ተለመደው ደግሞ ነገ ጁምአ ነው። እንግዲህ ጁምአ በኔ ቤት አረፋ በሉት። ያኔ ልጆች ሽርን ጉዲ ነው የሚሉት ማለት ነው። መስጊድ ለመህር ለመተጣጠብ በነገራችን ላይ የኛ አስተምሮት ነው በያስባለሁ እንደኔ ማለት ነው። በጣም አስተምሪያቸዋለሁ፣ ልምድ ይዘዋል ማለት ነው። ያንን ልምዳቸውም ደግሞ አልነቅፋቸው በቃ የነሱ ሞራል ለማሟላት ስል እኔ ስራዬን ጭንቅንቅ ብዬ ጥብብ አድርጌ በቃ አሳከቼ የነሱን ሞራል ለማስደሰት ነው የምሞክረው ማለት ነው። ነገ ጁምአ ደግሞ በሌላ ብሎግ መጣላችኋለሁ ማለት ነው። የጁምአ ብሎጌን ይዤላችሁ መጣለሁኝ። ሁሉ ጊዜ ጁምአ ቀርጭልን የምትሉበትን ፍቅር ነው ማስይዛችሁ ማለት ነው። ፍቅር ካለ ሁሉም አለና ማለት ነው። እና የምር ነው የምላችሁ ምክንያቱም ያንን ሐማስ ያንን ሩጫ ያንን ሁኔታ መስጂድ ደርሶብኝ ነበርና እንደዛ ተሯሯኩት። ያንን ደግሞ ነገ አቀርብላችኋለሁ ማለት ነው። ስለዛ ፕሮግራም ኢንሻአላህ ካሜራማኒቱም ትኖራለች። ዛሬ መስጂድ ሂዲያብኝ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።